አደገኛ ቦዘኔ ነው ማወራ። ለምንድነው ጋምቤላ አሁን ሰላም እንዲኖር ከፈለጋችሁ ሰው ማሰር አይደለም። አደገኛ ቦዘኔ ይቅር ጋምቤላ ውስጥ ለምን ብትል ዝም ብሎ ስራ ፍጠሩ እንጂ ለወጣት ዝም ብሎ ወጣት ማሰር አይደለም። ገብቷል? ካሰርክ መንግስት ራሱ መልሶ ይጎዳል። አብልቶ በኋላ ቻርጅ ነው የሚያደርገው። ወፍሮ ይወጣል። አንተ መቶ ይዛል ባንክ መልሶ መንግስት ሰራተኛ ነው የሚጎዳ ፖለቲካ የተማረው እና አሁን ያቸው እንትን ፍቶ አደገኛ ቦዘኔ አቆሙ። ስራ ስለሌለ ነው። እንደዛ ነፋም እኮ የሆነ ነገር እኮ እና ስራ የለም። ደግሞ ያው ችግሩ ምንድነው? አሁን ያኛው ፖለቲከኞች ዝም ብሎ ያወሩ ነው። አይ ስደተኛ ምናምን እኛ ሱዳን አናቅም። ስደተኞች የመጡ እዚህ የሚማሩት በብራቸው ነው። ምግብ በብራቸው ነው የሚገዙ። እኛ አይደለም እናሳድጋቸው። እዚህ ጋር እንተዋውቃለን። ጋምቤላ ያደገን የጋምቤላ ታዳጊዎች እንተዋውቃለን። ያንዳንዱ ማለት ነው። ልክ ነው። ስለዚህ ያወራግድ ነው። እኛ የጋምቤላ ወጣቶች ማን ስራ ስለሌለ አይደለም። በቃ አገር በተበተና አይደለም። ስራ